እኔ ከትምህርት ቤት አንድ አሳይመንት ሰጣችኋለሁ። ጀመራ አሳይመንት ቀጣይ ስትመጡ አንድ ሰው ይዞ መምጣት። እዚህ ነገ ስመጣ በጊዜ ይጀመራል። እያንዳንዳችሁን ተስስቼ ማንን ይዛችሁ እንደመጣችሁ ጠይቃችኋለሁ። እሺ? እዚህ ነገ አሳይመንቱን እንደሰራችሁና እንዳልሰራችሁት አይተን የምታሳዩትን ለውጥ አይተን ነው በጉባኤው ያላችሁን ክብር የምንለካው ማለት ነው። ስለዚህ የምንማማረው ስለ አገልግሎት ይሆናል። እግዚአብሔር መካከላችን ተገኝቶ እንዲመክረን ሊያስተምረን የሱ መልካም ፈቃዱ ነው። እንኳን አደረሳችሁ። ጾመ ነነዌ ይለናል ያለ ነው። ትንቢተ ዮናስን መተረክ አያስፈልገኝም ለሰንበት ተማሪ፣ ምክንያቱም በየዓመቱ በጣም ብዙ ጊዜ ስለተማር ነው። አሁን የእሱን ታሪክ መሀል ላይ ያለችውን ታሪክ አንስተን ለአገልግሎት በጣም የሚመች ታሪክ ስለሆነ ያለው እሱን አንስተን ከዛ በኋላ ያለው እንነጋገራለን። እንግዲህ ዮናስ የምን ሰዎችን ሄዶ ነው እንዲያስተምር የተላከው? የነነዌን አይደል? እና ያንን እምቢ ብሎ ከእግዚአብሔር ሸሽቶ ወዴት ሲሄድ ነበር? ተርሴስ አይደል? የሄደ መርከብ ላይ ምን ያጋጥመዋል? ትልቅ ማዕበል የሆነ ያጋጥመዋል። እሱ ግን በጣም የሚገርማችሁ ከመርከቡ ወይም ታንኳው ስር ላይ በጣም ከባድ እንቅልፍ ላይ ተኝቶ ነበር ምላችሁ። ማዕበል ነው። ጭራሽ መርከቡ ላይ ያሉት ሰዎች አሕዛብ ናቸው፣ እግዚአብሔርን አያውቁትም። መርከቡ እንዳይገለበጥባቸው ጭራሽ ያለውን ዕቃ ራሱ አንስተው እየወረወሩ እሱ ግን ምንም አልሰማም። ለጥ ብሎ ተኝቶ መጨረሻ ላይ ቢጨንቃቸው ሁላቸውም ወደ የአምላካቸው ጮሁ። ወደ የምናቸው ወደ እግዚአብሔር አይደለም የሚለው፣ እግዚአብሔርን አያውቁትም እነሱ። እዚህ ሊቀ ሐመሩ ወይም ደግሞ የመርከቡ መሪ በጣም ቢጨነቅ ሄዶ ዮናስን ሲያዩ ተኝቷል። መቼም እንደዚህ የተኛው እሱ የተማመነው የሆነ አምላክ ቢኖረው ብሎ ተነስቶ ቀስቅሶት ዮናስን በዚህ ሁሉ ማዕበል ውስጥ ስንሆን አንተ ግን ተኝተሃል ወይ? ስለዚህ ተነስና የአምላክን ስም ጥራ፣ ወደ እግዚአብሔር ጩህ ያድነን እንደሆነ። ስለዚህ ርዕሳችን የሚሆነው ተነስና ሁላችሁ ተነስና የአምላክን ስም ምን በል ጥራ። ከዛ በኋላ ተነስቶ ያደረገውን ታውቃላችሁ። በመካከላችሁ ያለው ኃጢአተኛ እኔ ነኝ፣ እኔን ከመርከቡ ወደ ባህሩ ምን በሉ ጣሉኝ ይላቸዋል ማለት ነው። እና ይህ ያደረገው ነገር በመሀል ራስን መካድ፣ ራስን ለነዛ ሰዎች አሳልፎ መስጠት፣ ከመሀል ያለው ኃጢአተኛ እኔ ነኝ በማለት ነው። እና ያ ተነስና የአምላክን ስም ጥራ የሚለው ጥሪ የአገልግሎት ጥሪ። ምክንያቱም ዮናስ ከአገልግሎት እየሸሸን ያለው በዚህ እግዚአብሔር ደግሞ በነዛ እግዚአብሔርን በማያውቁ ሰዎች ጠርቶ ወደ ባህር ጥሎ በአሳ ነባሪ 3 ቀን አሳድሮ ሄዶ ወደ ተላከበት ወደ ነነዌ አይደል የባህር ዳርቻ ላይ የተጠፋ ታውቃላችሁ ታሪክ። ስለዚህ አዙሮ አምጥቶ ሄዶ እንዲያገለግላል። ግን የጠራው በነዛ እግዚአብሔርን በማያውቁ ሰዎች ተነስና አምላክን ስም ጥራ። ስለዚህ ከልባቸው ይፈልጉት ነበር። ለካ እነሱ እግዚአብሔር ማን እንደሆነ ያውቁ፣ ግን የሚመኙት እግዚአብሔር እንዳለ የሚመኙት አምላክ እንዳለ በጣም ተጨንቀው የሚመጡት ወደ አገልጋይ ወደ ዮናስ ነው። እኛ አገልጋዮች ሰንበት ተማሪዎች እግዚአብሔር ወደዚህ ያመጣን ወደዚህ ሰንበት ትምህርት ቤት ተማሪ ያደረገን ስለሚገባን ይመስላችኋል? አገልጋይነት ይገባኛል ብላችሁ ታስባላችሁ? አይገባል ማለት ይሄ ነገር ይቅር ይሰማችኋል? ይሰማል። እንደዚህ ነው። አይ ማይኩ ይሰማችኋል? አትመልሱ ማስላችሁ ይላችሁ አባቶች። አንድ ሰው ጥያቄ ሲጠይቅ የማይመልሰው ከ3 ምክንያቶች ነው ይላል። ከስንት ምክንያቶች? አሁን ከስንት ምክንያቶች ብዬ ስጠይቃችሁ አይመለሳችሁ ሰዎች ስሙ። ለምን እንዳልመለሳችሁ ነገራችሁ። የመጀመሪያው ካለማወቅ ነው ይላል። ሰው ማያውቅ ከሆነ አይመልስም አይደል? አዎ ካለማወቅ ነው። እናንተ አታውቁም እንዳላችሁ ያልኩትን ድገሙ ነው ያልኩት። ሁለተኛ ደግሞ የምታውቁትን ነገር ብዬ ጠይቋችኋለሁ። ስለዚህ የእናንተ ካለማወቅ ሳይሆን ከታች ካሉት 2 ምክንያቶች ነው። ሁለተኛው ደግሞ ከኩራት ነው ይላል። ትንሽ ኩራት ቢጤ ካለባችሁ ቃሊቲ ጾም ማርያም ሰንበት ተማሪዎች ፍኖተ ሕይወት ሰንበት ተማሪዎች ትንሽ ኩራት ቢጤ ካለባችሁ ደግሞ እኔን የመሰለችንን ሰው ለዚህ ሰውዬ በላችሁ ከሆነ ማለት ነው። ሶስተኛው ደግሞ ከንቀት ነው ይላሉ። አሁን ለዚህ ፈልፈላ ሰውዬ እንደው ልመልስለት ብላችሁ ከናቃችሁ እንደዛ ነው አይደለም። አሁን ማስመልሽ አይደለም። ስለዚህ ከንቀትና ከኩራት ከመወስዶ ብትመልሱ አይሻል? እሺ አይኩን ይከሚት ለየርቀኛ ጋር አሜን። ስለዚህ በአገልግሎት ውስጥ በጣም ወሳኙ ነገር ራስን መካድ። ሊከተለኝ የሚወድ አስቀድሞ ራሱን ይካድ፣ ዕለት ዕለት መስቀሉን ተሸክሞ ይከተለኝ ያደርጋል ክርስቶስ። ስለዚህ አስቀድሞ ምኑን ይካድ? ራስን መካድ ምን ይመስላል? ስታስቡ
አሁን መካድ የሚለውን ቃል እኛ የምናውቀው ሰው በሰው አይደለም። የሆነ ሰው ካደ ነው የምንለው የሆነ የነበረንን ገንዘብ የነበረን ሀብት ወይ ደግሞ የተስማማነውን ነገር እንዳላወቀ ሰው ሆኖ ሲክድ ያ ሰው ካደኝ አላውቅህም ማለት የተዋዋልነው የተስማማነውን ነገር እንዳልተስማማን ሆኖ አስመሰለ እና አካካጭ ወይም ደግሞ ክህደት በትክክል እንዳልነበረ ሰው ሆኖ እንደሌለ ሰው እንዳልሰማ ሰው ያንን በማን ላይ ማድረግ በራስ ላይ ማድረግ ሲሆን በትክክል ክርስትናዊ ማገልገል ነው። ሐዋርያት የተጠሩበትን መንገድ ካያችሁ ተከተሉኝ ብቻ ነው የተባለው። ስለዚህ ሄጄ ቆይ እናትና አባቴ ልሰናበት አላልኩም። ቆይ ለሚስትና ለልጆች አሁን ክርስቶስ ነው ድንገት መጥቶ አያርግበት ነው የሚባለው። ምክንያቱም እንደምንለው ሁላችንም ስለምናውቅ መጥቶ በቃ እንደው ና ተከተለኝ ተከተለኝ ቢለን ቆይ ሻንጣዬ እንላለን ቢያንስ አይደል ልብስ ነገር እንኳን ሊያዝ አይደል እናቴ ምንም ሳላት እንዴት ይሄዳሉ ነው ምንለው። ሁላችንም አቅማችን ያውቃል እና የሐዋርያት አገልግሎት ትክክለኛው አገልግሎት የሆነው በትክክል ራሳቸውን ለክርስቶስ ብሎ ሲነቃሉ ያን አገልግሎት እውነተኛውን አገልግሎት ለማገልገል ደግሞ ምን ያስፈልጋል? ራስን ያስፈልጋል። የመጀመሪያው ራስን ለመካድ ምን ማለት ነው? ምንድን ነው እናደርገው አይደል? የፈቃድ መስዋዕትነት ወይም ሰርመን ማድረጎችን መስጠት ለእግዚአብሔር። እውነተኛ አገልጋይነት የሚጀምረው የኔ ሀሳብ ይሁን የሚለውን ስሜት ሰቅሎ አምላኬ ሆይ ያንተ ፈቃድ ይሁን በማለት ነው። የክርስቶስን አርአያ መውሰድ ማለት ነው። ጌታችን በጌቴሴማኒ ያደረገው ታውቃላችሁ አይደል? የኔ ፈቃድ ሳይሆን የማን ፈቃድ ይሁን ያንተ ፈቃድ ይሁን ብሎ የአባቱ ፈቃድ አይደል ያሳለፈ። ያን በጣም የሚያስጨንቀውን ስሜት የደም ላብ ወዝ እስኪወጣው ድረስ ተጨንቆ፣ ምክንያቱም ምን እንደሚሆን ስለሚያውቅ ከሐሙስ ከዛች ምሽት ከዛች ጸሎት በኋላ ምን እንደሚያሳልፍ ስለሚያውቅ ክርስቶስ በጣም ተጨነቀ። ይህች ጽዋ ብትፈቅስ ከኔ ምን ትበል ትለፍ፣ ካልሆነ ግን ያንተ ፈቃድ። ስለዚህ የመጀመሪያው የራስን ፈቃድ መተው። እኛ ትተናል ወይ? አሁን ዛሬ በማን የተነገረው ይህ ጉባኤ አለ የተባሉ ለዚህ ተማሪ ብቻ ለምን የቀሩ ይመስላል? ለምን ይመስላል? በእርግጠኝነት ከዚህ የሚበልጥ ነገር አጋጥሟቸው ነው አይደል? መልሱ እንጂ ነው እንደዛ ነው። እኛም የመጣነው ምን ሳንካካድ ማንዋሸው ነገር ከዚህ የሚበልጥ ነገር ህይወታችን ላይ ስላላጋጠመ እውነት ነው። ሁላችንም አገልጋዮች የራሳችን ፈቃድ ትተናል። የእግዚአብሔር ፈቃድ እናስቀር። ማን ይሞት ቢደክመን እንደው እንቅልፍ ቢለን በጣም የምንወደው እንደው ኳስ ጨዋታ ቢኖር ወይ የሆነ የምንፈልገው የምንወደው ሰው ቢቀጥረን ኖር ታውት በዚህ ሰዓት ትምህርት ቢኖር ወይ ስራ ቢኖር ግን ማን ይመጣ ባዶ ነበር። ማናችንም የእግዚአብሔርን ፈቃድ ከራሳችን ፈቃድ አናስቀር። ይሄንን የማያደርግ አገልጋይ ነው አገልጋይ ነው አይባልም። ሁላችንም የራሳችን ፈቃድ ፍላጎት አለን፣ የሆነ ህልም አለን አይደል? ማሳካት የሚፈልጉ እውነት በእሱ ማድረግ የምንችልበት ታውት ሁላችንም የምንመኘው ገንዘብ አለ። እንደው አያርግብን ነው ሁሉ የምለው ነገር አያርግብን በነገራችን። ምክንያቱም ሴጣን አንድ ቀን በራሳችን ምኞት ከእግዚአብሔር ጋር ቢያወዳድረን እኛ እግዚአብሔር ትተን የራሳችንን ፈቃድ እንደምንመርጥ እግዚአብሔር ራሱ ያውቃልና በዚህ በደካማ ጎናችን አይፈትነን። የሁላችንም ደካማ ጎን በጣም ስኬታማ መሆን፣ በዓለም የተሳካለት ቤተሰቡን ያኮራ አይደል? በሰፈሩ በመንደሩ በሀገሩ ትልቅ ባለሀብት መሆን ምኞታችን። ሁላችንም ገንዘብ አለ። እንደው ከ20 ሺህ ብር በላይ በ50 ሺህ ብር የሚገኝበት ሰዓት እንደው ዛሬ 12 ሰዓት እስከ ምሽቱ 2 ሰዓት ከኔ ጋር አብረህ ቆይ ይሄንን ገንዘብ እሰጥሃለሁ ቢለናል እንመጣለን። ሁላችንም የሆዳችን ሲነገር ፈገግ ትላላችሁ። አስታውቃለሁ አመጣ ትንሽ ነገር ምንመኘው የስልክ አይነት እንደው ሊሰጠን ቢሆን አመጣ እግዚአብሔርን ለመተው ትንሽ ነገር ነው የሚበቃ። በነገራችን ላይ እሱን አድርገን እንዳንሸማቀቅበት ስለሚፈልግ በዚህ ማለት ያውቀናል። እግዚአብሔር እመቤታችን ታውቀናለች። ይሄንን ቤት ለመተው ትንሽ ምክንያት እንደሚፈልግ አድርገን ወስደን ነው። ስንት ቀን ጉባኤ ተዘጋጅቶ ብቻ ያቀርሽ ባሉ ናለች። ሳምንታዊ ትምህርት ሰው እንደዚህ ይመጣል እንደዚህ ለምን ምን እያደረግን ይቀራል? የመጀመሪያው ነገር ራስን ፈቃድ፣ የራስን ፈቃድ ወጥቶ እግዚአብሔር ፈቃድ የእሱ ታዛዥ ነው። ካልሆነን እስካሁን እኮ ክርስቲያን አልነበር። በጣም ይመስላችኋል። ከክርስቲያንም አልፈን ሰንበት ተማሪዎች አገልጋዮች እንደሆነ የሚሰማችሁ አይደለም። አንቆጠርም።
እንደ አገልጋይ በጣም መስራት ያለብን ነገር እግዚአብሔር አላውቃችሁ መቅደስ ውስጥ አያውቀን፣ አገልግሎት ላይ አያውቀን፣ ፍቅር ላይ ይቅርታ ላይ አያውቀን፣ መታዘዝ ላይ አያውቀን። እሺ ምኑን ቆጥሮ ነው የሚመራሽ? ስታስቡ በየትኛው ስራችን የትኛው አገልግሎታችን የሚያስፈልግ በስምህ እኮ አጋንንት አውጥተናል፣ በስምህ አስተምረን መልሰናል ይሉኛል። እኔ ግን ምን አላችሁ አላውቃችሁ ናቸው። አያስፈራችሁም? አላውቅም ነበር። የሁሉ ዘመን የጠራ ነው ክርስቶስ፣ የሁሉ ዘመን የሁሉ ዓመት ተመላልሰን የጠራናት እመቤታችን ማነህ አንተ ማንቸው መባል ትፈልጋላችሁ? በጣም እኮ የሚያስፈራ ማረ አስቡት። እኔ እዚህ ጋር ቆሜ ስለ ክርስቶስ ሰብኬ ሄጄ ጌታ ሆይ ስል ማነስ ነው? ከዛ ይላችሁ እነዛ 10 ቆነጃጅቶች ሌሊቱን ሙሉ ጠብቀውት ድንገት እንቅልፍ ሸለብ አድርጓቸው ሲሄዱ በሩ ተዘግቶባቸው ከፈተደ ሲሉ አንዴ ከተዘጋ ተዘጋ። አንዴ ደግሞ የአገልጋይ ልብ በነገራችን የሰንበት ተማሪ ነው። አንዴ ልባችን እግዚአብሔር ያለበት ከተዘጋበት ተዘጋ። በጣም ነው መመለስ ነው። እመኑ ይቺን የመሰለሽ ነገር አላት። ምናልባት ከዚህ ሰንበት ቤት የሆነ ያክል ጊዜ አቋርጣችሁ ወጥታችሁ የተመለሳችሁ ሰዎች ካላችሁ ታውቃላችሁ እንዴት እንደሚረድ ፍቅር እንዴት ባዶ እንደሆነች ያቻል። እና በትክክል ራሳችንን ለእግዚአብሔር ብለን መካድ ካልጀመርን ራስን አሳልፎ መስጠት፣ ፍላጎትን መተው ከምንም ነገር በላይ ከኔ በላይ ማን ይበልጣል? እግዚአብሔር ይበልጣል፣ ክርስቶስ ይበልጣል። አስቀድመ ራስን ካለ ብሎኛል ብለን የምንፈልገውን የምንመኘውን ነገር መተው ካልቻለ መቼም ቢሆን እግዚአብሔር የሚያውቁ አገልጋይ መሆናችን እዚህ ጌታዊ ፈቃድ ብለን ነው። ሁላችሁ ጌታ ሆይ ጌታ ሆይ ሁላችሁ ጌታ ሆይ የኔ ድምጽ ጌታ ሆይ ጌታ ሆይ በእኔ ህይወት የምትፈልገው ምንድን ነው? አሁን ያልኳችሁን ቃል በህይወታችሁ ለስንተኛ ጊዜ ገላችሁ? ለስንተኛ ጊዜ ገላችሁ? ለመጀመሪያ ጊዜ አይደለ? ትዝ ብሎ ነው እግዚአብሔር በእኔ ህይወት ምንድን ነው የምትፈልገው? ለምንድን ነው የፈጠርከኝ? ለምንድን ነው እዚህ ሰፈር የሆንኩት? ለምንድን ነው እዚህ ቤተክርስቲያን ውስጥ የተገኘሁት? ሁላችንም ፈልገን አቅደን አይደለም ሰንበት ተማሪ ነው ማለት የሆነ አጋጣሚ አይደል እግዚአብሔር ይጠራ ወይ በጓደኛ ወይ ደስ ብሎን አይደል የመጣ አስበን አቅደን እኔ እግዚአብሔር አገልጋይ እሆናለሁ ብለን ሰንበት መስገቡን ብለን የመጣን ሰዎች አብዛኞቻችን ተጠርተን በየሆነ አጋጣሚ ነው እግዚአብሔር ይጠራ። ለምንድን ነው ብላችሁ እግዚአብሔር ጠይቃችሁ ታውቃላችሁ? ያለ ምክንያት ይመስላችሁ እንደዚህ ይሆን ያለን እኛ ምንም በቃ እግዚአብሔር ከኛ ስለሚፈልገው ነገር አስበናል። ምን እንደሚፈልግ ነው ትዝ ጌታ ምንድን ነው የሚፈልገው? እስኪ ጸሎት ስናረጋላችሁ ለመች እስኪ እንደው ከእናንተ መሀል አንድ ሰው በእርግጠኝነት ይህን ጥያቄ መመለስ ይችላል። ጸሎት ስታረጉ ጌታ ሆይ ምን ትፈልጋለህ ብለሽ አቃለ ይሄን ነው የምፈልገው ትዝ ብሏችኋል። እናቴ ምን ላምጣ አባት ምን ላድርግ ምናምን ብለን ቤተሰብ እንታዛለን። ምንድን ነው የምትፈልጊው? የሆነ እናታችን ለማስደሰት እንዴት እንደምንኖረው አልተቆጣችን ነው አይደል? አባታችን እናታችን ወይ ቤተሰቦቻችን ታላቆቻችን የምንወዳቸውን ሰዎች ምን ልጋብዝህ የምንላቸው ምን ልግዛልህ የምንላቸው ስለምንወዳቸው ነው አይደል? እነሱን ለማስደሰት ባደረግንላቸው ነገር እነሱ ሲደሰቱ ፊታቸው ደስ ሲላቸው ፈገግ ሲሉ ማየት ነው የምንፈልገው። እግዚአብሔር እስኪ አይገባው ገባል። ስንት ነገር አድርጎልን ስንት ነገር አሳልፎልን እንደ እናት እንደ አባት አሳድጎን እነዛን ጨለማ ቀናቶች አሳልፎን ስንቶቻችንን ተስፋ ቆርጠን ራሳችንን ጥለን ራሳችንን ለማጥፋት አስበን እነዛን ጨለማ ቀናቶች አያልፉም ብለን ያሰብናቸውን ጨለማ ጊዜዎች ያሳልፈን እመቤታችን ስንት ነገር አድርጋለች። እኛ ስለምንፈልገው ነገር ነው እሱ ስለሚፈልገው ነገር ማውራት ሙድ መያያዝ ከዛ በቃ የሆነ ስራ አስፈጻሚዎችን ማማት ምናምን የሆነ ነገር ነው ተስሚ ከዛው ቤት ውስጥ ይህንን እናንተ ቁጭ ያላችሁበትን ቦታ ስንት ሰው እንደሚመኙ ታውቃላችሁ? ስንት ሰው እያለቀሰ እግዚአብሔር እንደሚለምነው ታውቃላችሁ? ቅድም እህታችን ምን ብላ ነሳችሁ? በአባቴ ቤት አለ የጸሎቱን አገልጋዮች ተመልከች እናንተን እያዩ የሚቀኑ ሰዎች እንዳሉ ታውቃላችሁ?
እግዚአብሔር መቼ እንደዚህ ልጅ ታደርግ። አሁን ሰው እንደናንተ እንዲኖር ትመኛላችሁ? እናንተ የእናንተን ህይወት ለሰው ትመኛላችሁ? እኔ አይደለም ሰው ምናልባት በጣም ብዙ ሊመኝ ይችላል። እንደ ቪዲዮ ነው የሚፈልግ እኔ አይደለም ትመኛለሽ አንቺ እናንተ በጣም ጎበዞች ትመኝታላችሁ ማለት ነው። ይኸውላችሁ ጠይቃችሁ ዝም አላችሁ ማለት በቃ እያረጋገጣችሁ ነው። ስለዚህ መልሱ እሺ ወይ እያንዳንዳችሁ እዚያ ፎርሙስ ላይ አውጥቼ ምን እንደሚመስል አሳያችኋለሁ። ስሜቱ ለብቻ ማውራት በጣም የሚከብድ ነው። እሺ እና ትመኙታላችሁ የሰው የእናንተ ማንነት እንዲወስድ እንመኝ። ምናልባት እንደዚህ ሲታይ ስንለብስ ራስ እናደርግ ምናምን ነው። ግን እዛ መኝታ ቤታችን ገብተን የምንሰራው ናት አይምሯችን ላይ የሚመላለሰው ክፋት ስታስብ ለሰው ምን ግን ስንት ሰው እንደሚመኝ እና እንደናንተ ስንት ሰው ያለቀሰ እንደሚጠይቅ ስንቱ ከሱስ ወጥቶ እንደኛ ልብሰ ስብሐትን ለብሶ እነዚህ ስማችን በቤተክርስቲያን በሰንበቴ ታውቆ ገሪ አገልጋይ ገሪት ምናምን መባለ ስንት ሰው እንደሚመኝ እኛ እኮ ተገብቶ ነው። በነገራችን ላይ ከነዛ ሰዎች እኛ ምን ያህል ደካማ እንደሆነ ሁላችን እናውቃለን አይደል? በደንብ እናውቃለን እንዴት ልባችን ክፋት እንደጠጣ ከነሱ በታች ከፍቅር በታች እንደሆነ ሁላችን እግዚአብሔር እኮ ያንን ስለሚያውቅ ከነሱ በላይ እኛ በጣም በሽተኞች ስለሆነ አገልጋይ ምንም አይመስለን። በእጅ ያለ ወርቅ ሆነ ሰንበት ቤት መመላለስ በእጅ ያለ ወርቅ እጅ ያለ ወርቅ እንደሚቆጠረው አረከስ ነው። ምንም አይመስለን ስለሚያውቁ ብቻ ይገባል። አሁን የማይታወቅ ሰው እዚያ አዳራሽ መግባት ይችላል። ማንነት የት ነው ይባላል አይደል? ተሰልፎ መዘመር አይችልም። ማገልገል መማር አይችልም። መመዝገብ አለበት። ቢያንስ ሰንበት ቤቱ ሊያውቀው ይገባል። እናንተ እኮ ቤተክርስቲያን ጋር ይህንን ክብር ግን እግዚአብሔር ይሰጣል ስለሚገባን ይመስላችኋል ወይ? ያንን ኃጢአታችን እያወቅ ያንን ኃጢአት በሕይወታችን ሁላችን ማድረግ ስንፈልግ የምናደርገው የሆነ ኃጢአት አለ የለም? ለዛውም አገልጋይ እንደ አገልጋይ የሚፈተን በሆነ ያንን ኃጢአታችንን እያወቀ ስንገባ ዝም ይላል። አንቺ ምናምን ብሎ ያስተካክላል። አይንን በጨዋታ ምንም እንዳላጠፋ ሰው ጭራሽ ሰንበት ተማሪ ሆኖ ልብሰ ስብሐት ተለብሳለህ ቢላችሁ ትመኛላችሁ? እንደዛ ነው። እግዚአብሔር ሰው ፊት እንዲያዋርዳችሁ ትፈልጋላችሁ? አንፈልግም። አስቡ እንጂ ጭንቅላታችን ላይ ቢታዩ ነው የምናደርጋችሁ ነገሮች። አቤት ይሄን ብሎስ ሰው እንደዚህ ሸፍኖ ሰው አድርጎ አቆመ። ምንም አይመስለንም። እኛ እንዲህ ያደረገልን እግዚአብሔር የሆነ ነገር ለእሱ ለማድረግ አንፈልግም። ሐዋርያትን አስባችሁ፣ ሰማዕታትን አስባችሁ፣ ቅንጣት ታክል እኮ ስለራሳችሁ አስቡ። ክርስቶስን አስቡ። ያንን መስቀል ተሸክሞ እየሄደ ቀና ዝም ብላችሁ አስቡ። ክርስቶስ ወደፊት እንደዚህ አይነት ሰዎች እንደምንሆን ያውቃል። እንደዚህ የረከስን እንደምንሆን፣ እንደዚህ ፍቅሩን እንደምንረሳ፣ እንደዚህ የመስቀሉን ውለታ እንደምንረሳ ያውቃል። እኛ እኮ ሕማማት ላይ ነው ትዝ የሚለን መሽተ እሱንም እንደው በመከራ ባደረጋችሁለት ሰው የሆነ ውለታ ያላችሁለት ሰው አመሰግናለሁ ሳይላችሁ እንዳልተደረገለት ነው ሲነጫነጭ ወጥቶ አትገረሙ? ህይወታችሁን ሰጣችሁ አለኝ ብላችሁ የምታስቡት ነገር ሸጣችሁ የሆነ ነገር ከፍላችሁለት ኖርማል ሰው አይከብድም። እግዚአብሔር እንደዛ ነው። እኛ ምንም አይመስለንም እና እዛ መስቀሉን ተሸክሞ እነዚህ ሰዎች ይህንን ውለታ መርሳታቸው አይቀርም። ጭራሽ በኃጢአታቸው ይሰቅሉኛል፣ መቅደሴን አዳራሽን ያረክሱታል፣ በኃጢአት ያለ ፍቅር ይኖራሉ፣ ይበላላሉ እርስ በርስ። ምን አገባኝ ብሎ መስቀሉን ቢጥለው ነው። እንዲህ አድርጎ እኮ መቀየር ይችላል ነገሩ። ክርስቶስ ታውቃላችሁ፣ መተው ይችል ነበረ። ለእነዚህ እኛ እንኳን ልንመጸወስንን አሁን ያጨስበት ነው ምናምን ብለን ትተናናቅ አሬና አቅማሉ ቢጠጣበት ነው። እግዚአብሔር ያንን ውለታ እንዲህ እንደምናደርገው እያወቀ እኮ ነው ይሰጣል። እንዲህ እንደምንተው እሱ ለፍቅር ነበር። እሱ ንስሐ ገብተን ስጋውን ተቀበለን አክብረን እንድንኖር ነው የፈቀደው። እኛ አሁን እንደው ዝም ብላችሁ ታስቡ። ዛሬ የሆነ ፊታችንን ጥለን ምናምን አኩርፈን ቢሆን ሰው መጥቶ ምን ሆነ ነው ምናምን ሲለን አባክ ቤት ተጣልቼ ከሰው ጋር ካባት ይገርምና እንላለን። እንደዚህ አይነት ሰው ጋር ተጣልተን አሁን ትንሽ ተጋጭተን ጦር አርጎ እንላለን።
ታክሲ ላይ ከአንድ ረዳት ጋር ብንጨቃጨቅ ቀናችን ተረብሾ ምን ሆነ ከአንዱ ምን አለ ዛሬ ፈገግ ብላችሁ ይወላችሁ ዛሬ ምንም እንዳልተፈጠረ ሰራችሁ ሰርታችሁ ምናምን አሁን ይመጣችሁ ከጓደኞቻችሁ ጋር ቅድም ስትሳሳቁ ምናምን የነበራችሁ ከእግዚአብሔር ጋር ሰላም ሆናችሁ መልሱልኝ እንጂ ደህና ናችሁ? ይህ እግዚአብሔር አይደለም። እሺ ለምንድን ነው በኖርማል ይሆናችሁ? ከእናታችሁ ጋር ከኛ ምናምን ስንጣላ የሆነ ነገር ሲረብሽን ፊታችሁን ላይ ያስታውቅ ምግብ አያምርም እንደው ብስጭልጭልጭ እንላለን። ከእግዚአብሔር ጋር መጣላት ኖርማል? ለምን? እሺ ለምን? ምንም እንዳልተደረገለት ሰው ምንም እንዳላረገ ሰው ምንም አይመስለንም እኛ የሆነ ሰው አምተን ምናምን ተጫወተን እዚሁ አዳራሽ ውስጥ ቲክቶክ አይተን በአካዳሚ ነው ምናምን ብለን ሙርት ያይዘና ያየን አይመስልም። የእኛን ነው እንኳን እግዚአብሔርን እንደበደለ አይደለም እግዚአብሔር ያለ አይመስልም። እያንዳንዱ እንቅስቃሴያችን እንደሚያጠቃላችሁ በፊታችን ሰማይና ምድርን የፈጠረ እግዚአብሔር ቆሟል። አሁን እናንተ እየሰማችሁኝ እንደሆነ እኔ ነኝ የማውቀው። እግዚአብሔር የምታስቡትን ያያል። እየገባችሁ ነው ማውራው ነገር ለምንድን ነው የረሳነው? የተተካችሁት በእነ ቅዱስ ጴጥሮስ ምትከለው የተተካችሁ በእነ ቅዱስ ክርስቶስ ሰምረ በእነ ቅድስት አርሴማ ስም አገልጋይ የተባለ ምን ይሰማችሁ ይመስላችኋል? በእነሱ ስም እየተጠራችሁ ነሽ። ሁላችንም እናውቃለን። ስበት ሁላችንም እርስ በርስ የሚመረን ይመስላችኋል? በዚህ ተፈራርደን ምናምን ቤት ገብተን አቤት ልጆች ምናምን የሚል ነው ይመስላችሁ? ጊዜ የሚኮራብን ይመስላችኋል? ሰይጣን እኮ እግዚአብሔር ለሰይጣን ምንድን ነው አየኸው ባሪያዬ ማንን ኢዮብን አይደል? አሁን እግዚአብሔር እንደው ለማን ነው እኛን አየኸው ምናምን ብሎ የሚቆም የሚኮራብን ይመስላችሁ? ይሁሉ አመት ሰንበት ተማሪ ነው እንኳን ራሳችን ለክርስቶስ ልንክድ ፍቃዳችን ለእግዚአብሔር ሰጠና ነው ደንታችንም አይደለም እንጂ ለምደን አንመላለስ የመስቀሉ ፍቅር እንዘምራለን ግን ምንም ይገባል ረስተን ነው ሙሉ ለሙሉ ረስተን የመጀመሪያው ነገር ራስን መቀበል ሁላችን እኔ ነው እኛ የለም ለገሌ ለእግዚአብሔር ጠይቀን እንኳን አናውቅም። እግዚአብሔር ምንድን ነው የሚፈልገው ከእኛ? እኛ ኦርቶዶክስ ከሆነ በቃ መተን ከዘመርን እሑድ ከመጣን ምናምን ታዲያ ስሜት ስለማይሰማን ወጥተን ደግሞ ሌላውን ዓለምን ቼዝ እናደርጋለን። ስንሯሯጥ የሆነ ነገር ለመግዛት ገንዘብ ምናምን የህይወት ዓላማ እግዚአብሔርን ማድረግ የሚባል ነገር የለም። እሱ ግን እዚህ ያመጣን ሁሉን ነገር ትተን እንድንከተለው ሁሉን ነገር ትተነው እንድንከተለው ለእግዚአብሔር ብለን አንድ የሆነ ነገር ትዝ ይላችኋል። አንድ ለእግዚአብሔር ብዬ ነው እንደዚህ ወደ ውጭ ሀገር ምናምን ብዬ ትቼው ነው ለማለት አንድ ሰው ለሰዎች አለ አንድ ሰው ስራ ምናምን ይተወዋል። ከሰንበት ቤት ጋር ሲጋጭበት ጥሩ እድል የስራ እድል አይቶ አይ ማታ ሰው ከዛ ለዚህ ሰንበት ቤት ላይ ይተወዋል። ከናንተ አለ ወይ ያሽ የራሳችሁ መልሱ አላችሁ የለን ምንም አይመስልም። ክርስቶስ ግን ምን እንደተወሰ ሳያገባው ምን አርጎ በሱስ ንገሩ ምን አገባው ስለኛ የበደልነው እኛ ሊያድነን የመጣው እሱ ይገባን እኛ ስጋው የተቀበለው እሱ ያንዳንዴ ይታክታል። ሰው ሰጭቷችሁ ያውቃል? ጓደኛ ምናምን ለፍታችሁለት ብዙ ነገር አለወቀ ምን አገባኝ አይደል? የራሱ ጉዳይ ታየዋለህ። በኋላ ስትወድቅ ስትታም እንደዚህ አይደል የሚባለው ብሎ ነው ያውቃል። እሱ ሰጭቶታል። እኛ ግን አንድ ሰው መታገስ ያቅታል። ትንሿን ጥቅም ፍለጋ ራሳችንን እናውቀዋለን። ከዚህ የተሻለ ቦታ ብናገኝ ይቺን ሰንበት ጀርባ ሰጥ እንደምንሄድ ሁላችንም እናውቀዋለን። ከስንት ሶስት ጠብቀ ከመውረድ ሰው ያደረገችን ሰንበት ሴት አንድ ነገር ለማድረግ አስበ ክርስቶስ የሚገኘው እኮ ሰማይ ላይ አይደለም፣ እዚህ አዳራሽ ሰው ውስጥ ነው።
እኛ ምንም አይመስልም። እግዚአብሔር እንዴት አይነት ልጅ አድርጎ የሚስለን ይመስላል። ሲያይ ምን አይነት ልጅ ብሎ የሚጠራ ይመስላል። ያወራን ያለነው ስለ እግዚአብሔር ጨለማ ውስጥ የሰራነውን ኃጢአት ስለሚያውቀው በልባችን ስለሚመላለሰው ክፋት ስለሚያውቀው እግዚአብሔር ስለኔ ያለ ስለ ስራ አስፈጻሚዎቹ ምናምን እነሱ ምን ያውቃሉ? እኛ ምን ያውቃሉ? እያንዳንዷን አሁን እኔ ሳወራ የሚሰማችሁ ስሜት በልባችሁ እየተመላለሰ ያለው ስሜት ስለሚያውቀው እግዚአብሔር ያውቃል፣ ያየናል። ኃጢአተኛ ስለሆኑ ምናምን የተወን ሰዎች ነው አይደለም እና እያንዳንዱ እንቅስቃሴያችን ለእሱ ህመም ነው። አሁን እኛ በህይወታችን ስንት ጉዳይ ነው ያለው? ብዙ ነው። ፊታችሁን አትጣሉ ብኛ ሆነ ጨርሳለሁ። ምንድን ነው እንደዚህ? እኔ ሰፈሬ ሩቅ ነው። ይዞ እውነት ሩጫ ላይ ያሉት ምን ትቼ እዚህ እያስተማርኩ እንደሆነ ያውቃሉ። ጨርሻለሁ። ምን እያልኩ ነበር? ምን እያልኩ ነበር? ምን እያልኩ ነበር? መለማመድ እውነት እግዚአብሔርን መጠየቅ ትንሽ መደንገጥ እያንዳንዱ እንቅስቃሴያችን ለክርስቶስ ነው። አሁን እኛ ያልኳችሁ በህይወታችን በጣም ብዙ ጉዳዮች አሉ። የቤተሰብ ጉዳይ አለ፣ ወይ ሪሌሽንሽፕ ነው፣ ወይ ትዳር አለ፣ ከዛ ትምህርት አለ፣ ወይ ስራ አለ አይደል? ከዚህ የሆኑ ጓደኞች አሉ። በጣም ብዙ ነገር ወጥቶ ገና እዚህ ሰንበት ትመጣለን። አሁን ስንመለስ የሚጠብቀን ቤት አለ፣ ወይ ጭቅጭቅ ነው፣ ወይ የሆነ ሀዘን ነው፣ ወይ የሆነ ስብራት ነው አይደል? መዓት የሚያሳስበን ነገር አለ። እግዚአብሔር እኮ ከእኛ በላይ ሌላ ምንም ጉዳይ እንደሌለው ታውቃለህ። እዚህ ምድር ላይ ከእግዚአብሔር በላይ ማን ነበር ቢዚ መሆን ያለበት? ማንም እኮ የለም። ዓለምን እኮ ነው የሚያስተዳድረው። 7 ቢሊዮን ህዝብ የሚጮኸው እኮ ወደ እሱ ታውቃላችሁ። እያንዳንዱ የግል ጉዳይ ላይ እየገባ የሚያስተዳድረው እግዚአብሔር በየቦታው ባህሩ የእሱ፣ ዛፉ የእሱ፣ እንስሳቱ የዓለት ስንጥቃት ውስጥ የምትኖረው ምግቧን የምትፈልገው ከማን ነው? ከእግዚአብሔር። እሱ ከአንተ በላይ ሌላ ጉዳይ የለውም እያልኳችሁ እየገባችሁ ነው መሆኑ ነገር። እግዚአብሔር ከአንተ በላይ ጉዳይ የለውም ከአንቺ በላይ። አንተ ምን እያደረግህ ነው ለእግዚአብሔር? አንቺ ምን እያደረግሽ ነው? ምን ለእግዚአብሔር ብለን የተሆነው ነገር አለ? ምን ያደረግነው ነገር አለ? ከእግዚአብሔር በላይ ያስቀደምናቸው በጣም ብዙ ነገሮች፣ በጣም ብዙ እግዚአብሔርን ለማስቀደም አንድ ምሳሌ ሰጥቻችሁ ያሁን ጨርሳለሁ። አሁን 1 ነጥብ ነው የነገርኳችሁ። በዚህ 4.5 ነጥብ አለ ከታች ራስን ስለመቀደም አገልግሎት ምን እንደሆነ ግን በቀጣይ ቀን እንማማርበታለን። አንድ ሰው ምሳሌ ልስጣችሁና ልጨርስ። አብርሃምን ታውቁታላችሁ አይደለም? አብርሃም እንግዲህ ለእግዚአብሔር ብሎ ቤተሰቦቹን ትቶ አይቶት ሰምቶት ዳሶት ስለማያውቀው እግዚአብሔር አንድ ስላናገረው ብቻ ሁሉን ጥሎ ይወጣል። ሚስቱ ሳራ ይዞ ያንን ያመነው እግዚአብሔር በባዶ አሞት በረሃ ሲንከራተት የነበረው አብርሃም ከሁሉ በላይ ባለጸጋ አደረገው እግዚአብሔር አይደል? ምክንያቱም ምን እበላለሁ፣ ምን እጠጣለሁ፣ የት እሄዳለሁ፣ በምን እጠለላለሁ ብሎ ሳያስብ ሳይጨነቅ እግዚአብሔር ነው የሚወደው። ሁሉም ትቶለት ወጣ። የእምነት አባት አይደል የሚባለው? እግዚአብሔርን በዜሮ ነው ያመነው። እንደው ለ20 ቀን የተሰንበት ቤት ትምህርት አለ ህይወት የሚቀይር ቢባል ስራዬ ሲል ምን ልበላ ምን ልጠጣ አይደለም? ትምህርት እንደው ዲላር አናንገራግርም። ሰው በምድሩ አንዳችን እንኳን አናመነታም። ለራሳችን ምክንያት ነው የምንሰጠው። እግዚአብሔር ይረዳል አይደል? ለምን አልተረዳችሁም ታዲያ? እና አብርሃም ችግር የለውም በቃ እስክታድግ ድረስ ጣዖት እየሸጥክ ምናምን ለምን አላደረግም? ጴጥሮስን ሚስትና ልጆችን ተከተለ ስራ እየሰራ ምናምን ተከተለ ለምን አላደረግም? ይረዳል። እንደዛ ነው የሚመስላችሁ? ሞኝ አምላክ ነው የሚመስላችሁ?
እንደዚህ ስናስተምር እግዚአብሔር እንዳንተ መሰለ እንዴ ቸር ነው ምናምን እንደዛ ነው መልሳችሁ ላይ አይገባውም። እግዚአብሔር ከዚህ በላይ ስራችሁ መስራችሁ እንዲህ እየኖራችሁ ያላችሁ እውነት እናትና አባት ስላላችሁ መስላችኋል እየኖራችሁ ያላችሁ ያ ዲግሪ ምናምን ስራ እግዚአብሔር እኮ እግዚአብሔር ነው። ሞክሩት እስኪ ያለ እግዚአብሔር መኖር አንድ ቀን ሞክሩት ታዩታላችሁ እንዴት እንደምትሆኑ። እግዚአብሔር ቸር ስለሆነ ነው የቆምከው፣ ጤነኛ ስለሆነ አይደለም። ጎበዝ ምናምን ስለሆነ በጣም ተመረን የለፋን ስራ ላይ ምናምን ተዋጣን ስለ እንደዚህ አይመስላችኋል? ቸርነቱን አብዝቶልን እንደ ኃጢአታችን እንደ ድክመታችን ቢሆን ነው ለራሳችን አሳልፎ ቢሰጠን መንገድ ላይ ነበር ነው እንደ ነዳይ እንኳን ለምን እንኳን ለብሰህ ጠጥተህ ልትኖር እግዚአብሔር ስለሆነ እግዚአብሔር እንደ ስራ ቦታ አለቃችን ቢሆን ኖሮ ተባረናል ከህይወት ድሮን ይሞት ነው። እየሰማችሁ ነው? እሱ ስለሆነ እና አላለም አብርሃምን እንደዛ ብላችሁ እንዳታስቡ። የሚረዳ አምላክ ነውና እንዳትሉ። እሱን ከሞትን በኋላ ያርግብን የፍርድ ጊዜ ታዩታላችሁ። የማይረዳ አምላክ እንደሆነ ታዩታላችሁ። እንዴት የማይነጻጸር ነገር እንደሆነ እና አብርሃም ሁሉን ትቶት ሁሉን ነገር አገኘ። በድንኳን ነበር ግን የሚኖረው። አብርሃም ሁሉ ነገር አለው፣ አንድ ነገር ግን የለውም፣ ልጅ አይደል? እግዚአብሔርን ጠየቀው፣ ቃል ገባለት፣ ሰጠው። ማን የሚባል ልጅ? ይስሐቅ። ገና 10 ምናምን ዓመት እያለ ኦሪት ዘፍጥረት ምዕራፍ 22 ላይ ጠራው እግዚአብሔር አብርሃም እነሆኝ ጌታዬ፣ ሁላችሁ ነው የምትወደውን አንድ ልጅህን ይስሐቅን ሰዋል። አብርሃም ሆነ ድረስ 100 ዓመት ጠብቋል። ይሄ ልጅ 100 ዓመት ልጅ ያላችሁ እናት አባት ያላችሁ እግዚአብሔር እንደዛ ሲላችሁ አስቡ። የምትወደውን እናትህን አንዷን እናትህን ሰዋልኝ በቢላ ቢል እግዚአብሔር አይ ይሄ ድምፅ ከሴጣን ነው ማለት ነው። በፍጹም እግዚአብሔር ማለት እንደዚህ ይላል አይደል? አረን ትሉት በእናት ድርድር እስኪምጣበት እግዚአብሔር በምንወደው ጀርባችንን እንሰጥ ይምን እግዚአብሔር አስቡት። ቃላቱ ራሱ ከባድ የምትወደውን አሉ መጀመሪያ እንደሚወዱ አስታውሱ። ከዛ ስንት ልጅ? አንድ ልጅ። ከዛ ስሙን ጠራበት። ማን ብሎ? ይስሐቅ። ከዛ ምን በለልኝ? ለአብርሃም እንዴት ፔንፉል እንደሆነ አስቡት። አንድ ልጅ ነው ያለው። ደግሞ መውለድ እንደማይችል እድሜ የሚለውም እንጂ በምን ያሳድጋል? ደግሞ ይኸውላችሁ አብርሃም ከእግዚአብሔር ጋር በጣም ብዙ ቦታ ተነጋግሯል። ብዙ ቦታ ተከራክሯል። መብት ነበረው የመጠየቅ። የመጀመሪያው ያኔ ከካራን ስታስወጣኝ ሁሉን ነገር አምኜ ጥዬ ሲወጣ ከዛም ቃል ስትገባልኝ ልጅ የሰጠኝ ልትወስደው ከሆነ መጀመሪያ ለምን ሰጠኝ አይደል? አግኝቶ እንደማጣት ክፉ ነገር የለም። ለምዶ እንደመለየት መጀመሪያ ለምን ሰጠኝ ልትወስደው ማለት ይችል ነበር። እሱ ማለት ነው። ሁለተኛ ይሄ ልጅ የኔም የማንም ነው የሳራ አይደል? ስለዚህ እሷ እንደማትሰጠው ስለሚያውቅ አብርሃም ለእኔ እንደነገርከኝ ለማን ንገራት? ይዣት እመጣለሁ ለእሷ ንገራት ማለት ይችላል። እሱንም ማለት ነው። ተውት፣ ብዙ ነገር ምሰዋለ ነገር አለ። ስንት ሺህ ከብት፣ ግመል፣ ፍየል፣ በግ አለኝ ሁሉን ልሰጥህ ራሴን እሰዋልሃለሁ። ለምን ልጅ ሮጦ ያልተገባች ብሎ መጠየቅ ይችላል ይችላል። ዝም ያለው አብርሃም እሺ ብሎ ሄደ። ቤቱ ገባ። ሚተኛ ይመስላችኋል? ነገ የገዛ የምትወዱት ሰው ላይ ቢላ ለማንሳት ነገ ሆኖ ቀኑ እንቅልፍ ይወስዳችኋል? አብርሃም ምን አይነት ሌሊት ያሳልፍ ይመስላል? እንዴት ልቡን ይወቅ፣ እንዴት እየተጠራጠረ ላደርገው ነው እያለ እየተሳለበት መጽሐፍ ቅዱስ ነው ምን እንደሚጣቃላችሁ። በማለዳ ተነስቶ በምን ተነስቶ? በማለዳ ምን ለማለት? ልጁን ለማረድ ሊበላ ሊተጣመሳለ ልጁን ለማረድ በማለዳ ተነስቶ ሎሌዎቹን ጠርቶ አህያ ላይ እንጨት ጭኖ ልጁን ይዞ ሄደ። ወደ ሞሪያም ተራራ ለመድረስ 3 ቀን ይፈጅበታል። ለሳራ ነገራት። ሲመለስ ባዶ እጁን እንደሚመጣ ነው የሚያውቀው አይደል? ባዶ እጁን የት አለ ልጅ ብትለው ምን ይላል? ግን ወጣ። እነዛ 3 ቀናቶች ለአብርሃም እንዴት ከባድ ነበሩ። ልጁን ባይኑ ያያዋል፣ አባዬ እያለ ይጠራዋል አይደል? በጣም ከባድ ነው። በዚህ ሁሉ መንገድ ውስጥ አብርሃም ያማከረው ሰው አለ? ማንም አንድ ያለችው አጋሩ ሳራ ናት። እሷን ማናገር ይችላል። ሎሌዎቹ ማናገር ይችላል። ለልጁስ
በዚህ የህመም ጉዞ ውስጥ ብቸኛ ተስፋው አማካሪው ማን ነበር? እግዚአብሔር ብቻ ነው የሚያውቅለት። ይሄን ሁላችንም ማንም ማያውቀው ከእግዚአብሔር ብቻ የተነጋገርነው አንድ ነገር አለ። እሱ ብቻ የሚያውቅለት ነው ማለት ነው። ማይደርስ ቀን የለም። ደረሰ የተራራው ጫፍ ላይ ሎሌዎቹ እናንተ እዚህ ቆዩ፣ እኔና ልጄ ለእግዚአብሔር መስዋዕት አቅርበን እንመለሳለን አለ። እንደ አብርሃም አካሄድ እኮ እንመለሳለን ማለት የነበረበት አይደለ? እሱ ግን ከልቡ ያምነው ነበር። እግዚአብሔር ወይ ልጄን አስመስሎ ይሰጣኛል ወይ ሌላ ሊሰጠኛል በብቻዬ ነው ይልክ ብሎ ያምናል እና መንገዱን ቀጠለ። ሞኙ ይስሐቅ የሚሰዋበትን እንጨት ተሸክሞ የሞሪያም ተራራን መውጣት ጀመረ። አባዬ አለ፣ አባቴ እነሆ ልጄ፣ እሳቱና እንጨቱ ይኸው አለ። ይህ መስዋዕቱ በጎ ወዴት ነው? አብርሃም እንዴት ከውል እንደሚችል ያስደነግጣል። መስዋዕቱ ማን ነው? ራሱ ይስሐቅ። የት አለ? ከዚህ በፊት ከእግዚአብሔር ጋር መስዋዕት አቅርቦ ስለሚያውቅ ግራ ገባው። የሆነ የጎደለ ነገር አለ። የጎደለው ምንድን ነው? በግ ነው። መስዋዕት የሚያደርጉት ነገር የለም እና የት አለ አለ። እንዴት ነው የሚደነግጠው አብርሃም? ምን ብሎ የሚመልሰው? ለእንዳልፋቀራል የመስዋዕቱ በግ እግዚአብሔር ያዘጋጃል። ማን ያዘጋጃል? እግዚአብሔር። አትጨነቅ። ደረሱ እና ትርጓሜያችን ምን እንደሚል ታውቃላችሁ? ይስሐቅ ገባው ማን ነው እሱ ሊሰዋ እንደሆነ ገባው። እንጨቱን ደረደሩና ይስሐቅ አባቶ ልታርደኝ ስትል እንደው ተወራጭቼ እጅህን እንዳላስቆርጥ እሰረኝ። እየሰማችሁ? ይህንን ያለው የ17 ዓመት ልጅ ህፃን ልጅ ከእናንተ የሚያንስ ህፃን ልጅ ሊያርደው እኮ ቢላ አንገቱ ላይ ሊያርደው እንደው ተወራጭቼ እጅህን እንዳላስቆርጥ እሰረኝ። ሌላው አባቴ ሆይ ድንገት አይኔን አይተህ የልጅ አይን ስለሚያሳዝን ራርተህልኝ ከእግዚአብሔር ጋር እንዳትጣላ፣ ድንገት አሳዝኝ ከማረድ ወደ ኋላ ብለህ ከእግዚአብሔር ጋር እንዳትጣላ እና በሆዴ ገልብጠኝ ይላል። ይሰማችሁ? እኮ ቀላል ነገር እኮ አይደለም። እውነተኛ ታሪክ ነው የምነግራችሁ። መጽሐፍ ቅዱስ ላይ የተጻፈ አንድ ህፃን ልጅ የተናገሩት ነው። አስቡት፣ አባትና ልጅ የእግዚአብሔርን ትእዛዝ ከመጣስ ለካ በአባት መታረድ ቀላል፣ ለካ ልጅን ማረድ ቀላል ነው ማለት ነው። እየሰማችሁ? የገዛ ቤተሰብን በገጀራ ጨፍጨፍ ብታረግ ይቀላል፣ የእግዚአብሔርን ትእዛዝ ከመጣስ ለካ እንደዚህ ከባድ ነው። አባትና ልጅ በህይወታቸው ሊያደርጉት የሚችሉት ከባድ ነገር። አብርሃም ልጁ ካረደ በኋላ ምን አይነት ህይወት ነው የሚኖር ይመስላችኋል? ምን አይነት ህይወት ነው የሚኖር? ጨከነ። የገዛ ልጁ ቢላውን ሲያነሳ ነው የእግዚአብሔር መልአክ ተው ያለ። ምን ያህል እንደምትወደኝ ልጅህን ለእኔ ለመስጠት እንዳልሳሳ አውቄያለሁ። እስከዚህ ርቀት የእግዚአብሔርን ትእዛዝ ለማክበር እንሄዳለን። አያችሁ፣ እግዚአብሔር የሚወደደው እንደዚህ ነው። እየፈለግን በመተው አይደለም እረፍት አይደለም የራሳችን ፍላጎት አይደለም። ልጅ ይታረዳል እግዚአብሔር። ይሰማችሁ? ያን የምትወዳት እናትህ ቢላ አንገቷ ላይ ታነሳለህ። እግዚአብሔር እንደዚህ አይነት ነው። ቤተክርስቲያን እንዲደረግላታል። ሰማዕታት አንድ ደቂቃ አላመነቱም። አድርገው አላሉ ሰዓት ውስጥ ሲገቡ ለቤተክርስቲያን ለሰንበት ትምህርት ቤት ለቤተክርስቲያን ብለው ቢላ አልፈሩም። ምንም አይመስለንም እኛ ጉዳዩ ነው ምንድነው? ጉዳዩ ተግባራቸው ነው። ጉዳዩ ነው። ነገ እንተያየሉ። ነገ ስመጣ ቀርታችሁ አያችኋል። እንዴት ከእግዚአብሔር በላይ ነገር እንዴት እንደምናስቀር እሱ እንዴት እንደሚያሟሳ። ጌታ እኮ በስቅለቱ ጊዜ አንዴ እንኳን ለመብቱ አልተከራከረም። አንዴ ብቻ ለምን ትመታኛለህ ብሎ አንድ ሰው እየሰማችሁ ነው። ለምን ትመታኛለህ? ክፉ አድርጌብህ ከሆነ ስለ ክፉ ነገር መስክርብኝ፣ ግን ለምን ትመታኛለህ? ትዝ ይላችኋል። 38 ዓመት ሙሉ አልጋ ላይ ተጣብቆ የኖረው ፓራላይዝ የሆነ ሰው ትዝ ይላችኋል። መጽሐፉ በጥፊ መታው እሱ። የሰማችሁ 38 ዓመት ሙሉ መተኛት፣ መነሳት አለመቻል።
ልትድን ትወዳለህ ሲባል ሰው የለኝም አይደል? ብሶት እኮ ነው የተጠየቀው ሌላ ነገር፣ እሱ የሚመልሰው ሌላ፣ የሚያወራው ሰው እንኳን ይላል ሰው የለኝም ያለው እኮ የሚንከባከበው ሰው አይደለም። የመጠመቂያው ጠርዝ ላይ ተኝቶ ገፍትሮ እንኳን የሚጥለው ሰው የለም። ሰው እንዴት የሚገፈትረው ሰው ያለ አይከብድም? ስንት ዓመት እርግጠኝነት 38 ዓመት የሞላችሁ ሰዎች ይላሉ። እስቲ ሙሉ እድሜያችሁን ተኝታችሁ አንድ ሰው ማጣት ውሃውን የእግዚአብሔር መልአክ ሲያማጣው ገፍትሮ የሚጥለው ሰው ነው ለ38 ዓመት። እግዚአብሔር ግን ሳይገፈትረው ክርስቶስ እንደ ሌላው ሰው መገፍተር ሳይጠበቅበት ስንት ዓመት ሙሉ 38 ዓመት ሙሉ የናፈቃትን ጸበል ሳይነካት ተነስና አልጋችሁ ያ ሰው ነው ክርስቶስ ልጁን ያነሳው። ጌታ ከምንም ነገር በላይ ያመመው ባዳነው ሰው መመታት ነው። የሰማችሁ ነው። ማንም ኃጢአት ቢሰራ እኛ ከሰራነው ልክ ሊያመው አይችልም። የእኛን መበላላት፣ የእኛን አለመታዘዝ፣ የእኛን ፍቅር መጉደል፣ የእኛን እንደዚህ ለአገልግሎት ቸልተኛ መሆን ከዚህ በላይ የሚያሳምነው ነገር የለም። ቅዱስ ዮሐንስ አፈወርቅ ክርስቶስ በዕለተ ዓርብ የጫነው እሾህ አክሊል 3000 ናቸው ቁጥራቸው። ከ3000ዎቹ 70ዎቹ ጭንቅላት ውስጥ ገብተዋል። እየሰማችሁ ሰባዎቹ ወደ ውስጥ ገብተዋል። እና አንድ ኃጢአት ሲሰራችሁ አንድ ኃጢአት ሲሰራ እርስ በርስ ስትበላው የሆነ የክፋት ቃል ስትናገሩ የሆነ ፍቅር ሲጎል ይቅርታ አላደርግም ምናምን ስንል ይቺን ሰንበቴት አንታዘዝ ስንል አንተ 71ኛ እሾህ እየጨመረባት ነው። እግዚአብሔር አያሳዝነው? እንደ ሰው ልናዘው መቼ ነው? እኛ እኮ ስለሚመስላል እኛ አንተ ሌላ ሰው ያየ ይመስላችኋል? የሚያስደስተው ከእኛ በላይ ሌላ ጉዳይ ነው። ስንት ቀን ነው ክፉ ባህሪያችን እናታችን ሲያስለቅስ አባታችን ሲያስለቅስ አይገልጽ ከዚህ በኋላ እንደዚህ አላደርግም ያለ። እሺ እግዚአብሔር እንደዚህ ይባላል። መንቃት ምን ጀምሮ መቼ እንዳገልጋይ ነው። ተቃጥለው እኮ አልበቃችሁም ሐዋርያት ለእግዚአብሔር ግራ ገብቷቸው ምን እንደሚያደርጉለት በምን ላስደስተው ክርስቶስን ብለው ግራ ገብቷቸው እኛ እንኳን ላስደስተው ምናምን አለ እድሉን ሰጥቶን ነው እዚህ ሰንበት ቤት ውስጥ ማለት እድሉ የማገልገል ሰጥቶን አነጣነበር። መንቃት መጀመሪያ ነገ ስመጣ አንድ ሰው ከጎደለ ዛሬ ያልኳችሁን ቃል እንዳጎደላችሁ ነው። ነገ አሳይመንታችሁ ምንድን ነው?